ሰላም እንዴት ናችሁ? ዛሬ ይኸው ይዤላችሁ የመጣሁት እንደዚህ በጣም ቆንጆ ፀጉራችንን ከመታጠባችን በፊት የምንቀባው የፀጉር ትሪትመንት ነው። ይኸው እንደምታዩት ፀጉሬን ይኸው ተቀብቼው ነው ምርጥ አድርጎልኛል። አሰራሩን እና እንዴት እንደተቀባው አሁን አሳያችኋለሁ ማለት ነው። ተከታተሉኝ። አሁን ወደ ማዘጋጀት እንሄዳለን ማለት ነው። እዚህ ጋር ቆንጆ እቃ እናዘጋጃለን። አጥበን አድርቀን ጃር ነገር ነው እናዘጋጃለን ማለት ነው። እዚህ ጋር ይሄውና ሮዝማሪ ነው አለን የደረቀን የተጠቀምኩት። ዝንጅብል ከታትፌ ያዘጋጅቻለሁ አጥቤ ልጬ። አብሽ የተለቀመ ቆንጆ ነው። ቅርንፉድ እናዘጋጃለን ማለት ነው። ከዛም በኋላ ያዘጋጀነውን እዚህ ጋር ናና ቅጠል አለን። ከዛ ያዘጋጀነውን እቃ ደርቆ የተዘጋጀን እቃ ከፍተን እያንዳንዳቸው እንጨምራለን ማለት ነው። እንደዚህ ያደረግን ያው እኔ እየጨመርኩ ነው ወደ ጃሩ። ከዛ ሁሉንም ከታትቼ ከጨረስኩ በኋላ ያዘጋጀሁትን አፍልቼ ያዘጋጀሁትን ውሃ የፈላ ውሃ ማለት ነው እላዩ ላይ እጨምርበታለሁ። በደንብ ሙልት እስኪል ድረስ የፈላውን ውሃ እጨምርበታለሁ ማለት ነው። ከዛ በማንኪያ አደባልቀዋለሁኝ። እንደዚህ በደንብ አደባልቀዋለሁ በማንኪያ። ከዛ ከድኜው ለአንድ ቀን አሳድረዋለሁ። ይሄንን አሁን በቃ ከድኜዋለሁኝ ለአንድ ቀን አሳድረዋለሁ ማለት ነው። ይሄ ወዳጆቼ ለአንድ ቀን አድሮ ይሄን ይመስላል ማለት ነው። አሁን ማጥለያዬን አዘጋጅቼ በማጥለያ ላይ ወደ እቃ ላይ አጠለዋለሁኝ። እንደዚህ አድርጌ ቀስ እያደረኩኝ አጠለዋለሁ ማለት ነው። ውሃው ነው ዞሮ ዞሮ መጠቀም የምፈልገው ውሃውን ስለሆነ ውሃውን ቀስ አድርገን እናጠለዋለን። ይሄው እንግዲህ ውሃው ይሄን ይመስላል ማለት ነው። አሁን ወደምጠቀምበት ማለት ወደምቀባበት ወደሚመቸኝ እቃ ላይ ገለብጠዋለሁኝ። እንደዚህ ቀይ ነው የሚሆንላችሁ ማለት በቃ የሆነ ያላረረ ቡና አይነት ከለር ነው የሚይዘው ሲያድር ማለት ነው። በደንብ ተዋህዷል። ሽታው ራሱ በጣም ነው ደስ የሚለው። ይሄንን ከመታጠባችን በፊት ፀጉራችንን ከመታጠባችን በፊት እንቀባዋለን። ይሄው አሁን እኔ እየተቀባሁኝ አሳያችኋለሁ ማለት ነው። ተከታተሉኝ። የመጀመሪያ ፀጉሬ እንግዲህ ይሄን ይመስላል። እንግዲህ ቀስ እያደረኩኝ እንደዚህ እየከፈልኩኝ በደንብ እቀባዋለሁ ማለት ነው። እንደዚህ ቆዳዬንም ፀጉሬንም አንድ ላይ ነው የምቀባው። ቆዳዬን እቀባለሁ፣ ከዛ ፀጉሬን እቀባለሁ፣ ከዛ እያሻሸው እንደዚህ ቆንጆ አድርጌ እያፍታታሁኝ እቀባዋለሁ ማለት ነው። የውሃ ነገር ነው የሚሆነው፣ ፈሳሽ ነው። እዛ እንደዚህ በደንብ እንዲርስልኝ እያራራስኩኝ እንደዚህ በደንብ እንትን እንዲል ደግሞ እንዲገናኝ ሹሩባ እየሰራው ለስለስ እንዲልልኝ ስፈታው እንዳይጠነክር እየቀባው ሹሩባ እየሰራው ሁሉንም አስተካክለዋለሁ። እንደዚህ እያደረኩ ቀስ እያደረኩ ከቆዳዬ ላይም ፀጉሩ ላይም በደንብ እያደረኩ እየቀባው ማለት ነው። ያው ለእናንተ ቪዲዮ በደንብ ለመቅረጽ ብዬ ሶፋ ላይ ቁጭ ብዬ ከስር እንዳይፈስብኝ ማስታጠቢያ አድርጌ ነው የምቀባላችሁ ማለት ነው። ቪዲዮን ተረጋግቶ ለመስራት ያልደረሱትን ሁሉ ቦታዎች እያዳረስኩኝ እንደዚህ በደንብ ቀባዋለሁ ማለት ነው። እየቀባው እየጎነጎንኩ አስተካክለዋለሁ በደንብ አድርጌ ማለት ነው። እና ማሳጅ እያደረኩኝ ውስጡን ማሳጅ እያደረኩ ቀባዋለሁ በደንብ። ይሄው እንግዲህ የመጨረሻውን ዙር ላይ ደርሻለሁኝ። እንደዚህ እየጎነጎንኩኝ እየቀባው ውስጡ በደንብ እንዲደርሰው አደርጋለሁኝ። ከዛ እንደዚህ ከጨረስኩ በኋላ ማለት ነው ተቀብቼ ከጨረስኩ በኋላ ያው ይሄ መጨረሻው ነው። ተቀብቼ እንደዚህ ከጨረስኩ በኋላ ማለት ነው ይሄ ጫፉ እንዳይያያዝብኝ ነው ትንሽ እንደዚህ ከቀባው በኋላ ለ20 ደቂቃ አቆየዋለሁ ተቀብቼ ማለት ነው። ለ20 ደቂቃ
አሁን ይሄ ለ20 ደቂቃ ምክንያቱም እየቀባው ስሰራው ራሱ 1-5 ደቂቃ ስለሚኖረው ለ20 ደቂቃ ቆየዋለሁ ማለት ነው። እንደዚህ ተቀብቼ ያው ምንም አላሰርኩትም ነው ይሄው 20 ደቂቃ ቆይቼ አሁን ለማለት ነው። አሁን ይሄውና 20 ደቂቃ ቆይቶ ሲመጣ ፀጉሬ እንደዚህ ሆኗል። አሁን እፈታዋለሁኝ ቀስ እያልኩኝ እፈታለሁ፣ ያው ለመታጠብ ማለት ነው። እንግዲህ እንዴት እንደሚያምር ፍሪዝ ነው የሆነው ራሱ በቃ እንደ ፍሪዝ ነው የሆነው። ዋናው እንዳይበጣጠስ ማለት እንዲፍታታ ነው ይሄንን ያደረኩት ማለት ነው። እንዳይበጣጠስ ፍትት እንዲል እንደዚህ በርጥቡ ቁጥጥር ነገር ሲሰራ የመፍታታት ባህሪ ይኖረዋል። ፀጉር አይበጣጠስም፣ አይነቃቀልም ማለት ነው። ለዛ ነው እንደዚህ ያደረኩት። አሁን ይሄን ፈትቼ በደንብ ከጨረስኩ በኋላ እታጠበው። ታዲያ ቤተሰብ ይውላችሁ እንደዚህ በቀላሉ በቤታችን በምናገኘው ነገር ፀጉራችንን ማሳመር ከቻልን፣ ውበታችንን መጠበቅ ከቻልን በቀላሉ ቤታችን እየሰራን ብንጠቀም በጣም ቆንጆ ለውጥ እናገኛለን ማለት ነው። እኔ እንኳን ያው እንደምታዩት ፀጉሬን በጣም ወድጀዋለሁኝ። ከዚህ በኋላ እኔም በየጊዜው እንደዚህ አይነት ነገር እየሰራው ፀጉሬ ላይ እየተጠቀምኩኝ በጣም ትልቅ ለውጥ አምጥቼ አሳያችኋለሁ ማለት ነው። ስለምታዩልኝ ቪዲዮን ስለምትከታተሉልኝ እጅግ በጣም አመሰግናለሁኝ። በቀጣይ ለምሰራው ቪዲዮ እንዲደርሳችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኮሜንት ላይ ጻፉልኝ ልሰራላችሁ የምትፈልጉትን ነገር ስለ ምግብ፣ ስለ ውበት፣ ባህላዊ ውበት እንዲሁም ባልትና ዙሪያ ላይ የምትፈልጉትን ነገር ይሄንን ስሪልኝ በሉኝ እሰራላችኋለሁ ማለት ነው። አሁን እንግዲህ ይሄውና ፈትቼ ጨርሻለሁኝ። በእውነት ለስላሴው ራሱ በጣም እየገረመኝ ነውና አሁን ታጥቤ እመለሳለሁ ማለት ነው። ይሄውና አሁን ታጥቤ ተመለስኩኝ። እንግዲህ ይሄው በጣም ቆንጆ ሆኗል። ልስልስ ብሏል። በቃ የሚያምር ዝልፍልፍል ነው ያለው። በቃ ዝንፍልፍል ነው ያለው ፀጉሬ። እንግዲህ ውዶቼ እናንተም እንደዚህ ተጠቀሙ እየሰራችሁ። በጣም ቆንጆ ውህድ ነው። ታዲያ እንዲህ ከታጠባችሁ በኋላ ለስለስ እንዲያደርግላችሁ ደግሞ ማለት ነው ቅባት፣ የሚመቻችሁን ቅባት መቀባት። የቅባት አሰራር ደግሞ በቀጣይ ቪዲዮ ላይ አሳያችኋለሁ ማለት ነው። መልካም ጊዜ ይሁንላችሁ ውዶቼ። አመሰግናለሁ።